ሰላም ሰላም ጤና ይስጥልኝ ተመልካቾቼ፣ ይህ ሎየርስ ፎር ኢትዮጵያ በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ሕግን መሰረት ያደረጉ ሀሳቦችን የማካፈልበት አስተማሪ ቪዲዮ ነው። ፕሮግራሙን ይዤላችሁ የቀረብኩት ዮናታን ዳዊት ነኝ። በጥሞና እንድታዳምጡኝ ምስል በአክብሮት ጋብዛችሁ ይሆናል። ዛሬ ይዤላችሁ የመጣሁት ሀሳብ በፍትሐ ብሔር ስነ ስርዓት ሕጋችን ውስጥ በአጭር ሁኔታ የሚወሰንበት ክርክሮች ምን አይነት ናቸው የሚሉትንና የአፈጻጸም ስነ ስርዓታቸውስ በምን አይነት መልኩ ይመራል የሚለውን ሀሳብ የማጋራችሁ ይሆናል። በአንቀጽ 284 ላይ ይህንን ጉዳይ በተመለከተ ከሳሽ ከተከሳሽ የሚጠይቀው የጥሬ ገንዘብ ልኩ ተወስኖ የሚታወቅ በሚሆንበት ጊዜ ያ ከሳሹ አካል የዳኝነት ገንዘብ ከከፈለ በኋላ በከሳሹ በራሱ ምርጫ የተፋጠነ ስርዓት በሚል አርዕስት ወይንም ርዕስ ይህ አይነት የችሎት አሰራር ይመሰረታል ወይም ደግሞ ይተገበራል። እንደ መስፈርት ከሳሹ ማሟላት የሚገባቸው ነገሮች ታዲያ ይህንን የተፋጠነ ስርዓት ለማስጀመር በከሳሹ ወይም ሌላ ጉዳዩን በሚያውቀው ሰው በቃለ መሐላ መደገፍ ያለበት ሲሆን ተከሳሹም ደግሞ ለነገሩ ምንም አይነት መከላከያ እንደሌለው በዛው በሚያቀርበው ቃለ መሐላ ላይ እውነተኛነቱን አረጋግጦ ማቅረብ የሚገባው ጉዳይ መሆን እንዳለበት በዚሁ በፍትሐ ብሔር ስነ ስርዓት ሕጋችን ላይ ተቀምጦ እናገኛለን። በአንቀጽ 286ም ላይ ተከሳሽ ቀርቦ እንዲከራከር ማመልከቻ የሚያቀርብበት ሁኔታ ያለ ሲሆን የዚህም ማመልከቻ ይዘት በቃለ መሐላ ልክ እንደቀድሙ መደገፍ ያለበት ሲሆንና ለቀረበው ክስ ደግሞ የሚያቀርበው መከላከያ በከፊል ነው ወይስ በሙሉ ለሙሉ ነው የቀረበው መከላከያ ለቀረበበት ክስ የሚለውን ለይቶ መጥቀስ የሚገባው ይሆናል ማለት ነው። በተጨማሪነትም ቃለ መሐላና የማመልከቻው ግልባጭ ለከሳሽ እንዲደርሰው የሚደረግበት አግባብ እና ሁኔታ እንዳለም ከዚሁ ላይ ለመረዳት እንችላለን። ታዲያ በዚህ የተፋጠነ ስርዓት ውስጥ የፍርድ ቤት ሚና ምንድነው ብለን በምንመለከትበት ጊዜ ቃለ መሐላውን ተቀብሎ ይሄ የሚቀርበውን የመከላከያ ማመልከቻ ጋር አብሮ የሚቀርበውን ቃለ መሐላ ተቀብሎ ሊመረምር የሚችልበት ሁኔታ እንዳለ አሊያም ደግሞ ተከሳሽ ራሱ ቀርቦ በፍርድ ቤት ቃለ መሐላውን እንዲሰጥ የሚደረግበት አግባብ እንዳለም እንረዳለን። በአንቀጽ 288 ተከሳሽ በከፊል ያመነ ከሆነ ወይንም ደግሞ በከፊሉ ምንም አይነት መከላከያ ያላቀረበ እንደሆነ ለከሳሽ ወዲያውኑ ፍርድ የሚሰጥበት አሰራር እንዳለ እንመለከታለን። በአንቀጽ 287 ላይ ግን ይሄ መከላከያውን እንዲያቀርብ የሚፈቀድለት ሰው ምናልባት መከላከያ እንዳያቀርብ ማመልከቻው ውድቅ ቢደረግበትና በፍርድ ቤት ተቀባይነት ቢያጣም ለከሳሽ ወዲያውኑ ፍርድ እንደሚሰጥ እንመለከታለን። ከዚህ ጋር ተያይዞ የፍርድ ቤት ሚና ለምሳሌ ለፍርዱ አፈጻጸም፣ ለኪሳራና ሌሎች ለማንኛውም ወጪ በመያዣነት ስለሚቀመጥ ገንዘብ ተገቢ መስሎ የታየውን ውሳኔ እና ትዕዛዝ ፍርድ ቤቱ መስጠት የሚችልበት ሁኔታ እንዳለ እንረዳለን ማለት ነው። ከፍርድ ጋር ተያይዞ በአንቀጽ 292 ላይ ፍርድ ከተሰጠ በኋላ ኢቭን ኢፍ ለተከሳሽ በሚገባ መጥሪያው ያልደረሰው እንደሆነ ፍርድ ቤት የተረዳው ከሆነ ወዲያውኑ ፍርዱ ከመፈጸም እንዲቆይ ወይም ደግሞ ከነጭራሹ እንዳይፈጸም ሊያገድ የሚችልበት አሰራርም እንዳለ እንመለከታለን። የተፋጠነ ስርዓት ወይም ደግሞ አክሰለሬትድ ፕሮሲዲንግ የምንለው ምንድነው የሚለውን ሐሳብ በዝርዝር በምንመለከትበት ጊዜ በአንቀጽ 301 ላይ ይሄ የተፋጠነ ስርዓት እንዲፈጸምለት የሚጠይቀው አካል ተገቢውን ዳኝነት መክፈል እንዳለበት፣ ማመልከቻውን ለማመልከት የተጠቀመው የህግ መሰረት ወይም ደግሞ በምን አይነት ህግ ላይ ተመስርቶ ያንን ማመልከቻ ሊያስገባ እንደቻለ ገልጾ የሚቀርብበትም ጊዜ ደግሞ የይርጋ ገደብ የምንለው በህግ የተወሰነ ካልሆነ ነገሩ በተፈጠረ በ15 ቀን ውስጥ ወደ ፍርድ ቤት ማቅረብ ያለበት ሲሆን ይህንን ማመልከቻ ደግሞ ለማቅረብ የቻለበት ስልጣን ምን እንደሆነ ጠቅሶ ያንን ማመልከቻ ላይ ፈርሞ ነው ይህንን
አይነት ማመልከቻ ሊያስገባ የሚችለው። ነገር ግን ይህ ማመልከቻ ተቀባይነትን ባይኖረው ወይም ደግሞ ፍርድ ቤቱ ባይቀበለው ከዚህ በኋላ በዚህ ጉዳይ የተፋጠነ ስርዓት በሚል ርዕስ ይህ ጉዳይ ለችሎት አይቀርብም ማለት ነው። የተፋጠነ ርዕስ በሚል ጉዳይ ማለት ነው። ነገር ግን በሌላ መደበኛ ችሎት ሊታይ እንደሚችልና በአንድ ጉዳይ ሁለቴ መከሰስ የሚለውን ሐሳብ እንደማይነካ በሕጋችን ላይ ተቀምጦ እናገኛለን። የሚገርመው ነገር እስከዚህ ስርዓት ድረስ ከሳሽ ይህንን ጉዳይ አያውቅም። ከሳሽ ብቻ ነው እነዚህን ስርዓቶች በመከተል ለፍርድ ቤቱ ሊያሳውቅ የሚገባው ማለት ነው። ታዲያ እነዛ ነገሮች ምንድን ናቸው? በተፋጠነ ስርዓት ሊታዩና ሊወሰኑ የሚችሉ ነገሮች ብለን በምንመለከትበት ጊዜ በዚሁ በፍትሐብሔር ስነ ስርዓት ሕጋችን ከአንቀጽ 309 እስከ አንቀጽ 311 ድረስ ያሉ ጉዳዮችን የሚያካትት ነው የሚሆነው። ለምሳሌ ያክል አንቀጽ 309 ላይ ውሳኔዎችን እንዳይፈጸሙ ለማድረግ የሚቀርቡ ማመልከቻዎችን፣ ለምሳሌ ከሽያጭ ጋር ተያይዞ ያ ሽያጭ ይጸናል አይጸናም የሚሉ ጉዳዮችን በፍርድ ቤቱ በተፋጠነ ስርዓት እንዲታይ ለማድረግ ይህንን አይነት አሰራር ቅድም ባልኳችሁ ስነ ስርዓት ተከትሎ መቅረብ የሚገባው ሲሆን በአንቀጽ 310 ላይ ደግሞ አንድን ሸሪክ ለማሰናበት ወይም ደግሞ ከተሾመበት ሹመት ለማስወገድም የሚቀርቡ ጉዳዮች ላይ እንደገና ደግሞ በአንቀጽ 311 ሽርክና ወይም ደግሞ የንግድ ድርጅትን ለማፍረስ የሚቀርቡ ጉዳዮች ላይ በተፋጠነ ስርዓት እንዲቀርቡ የሚደረግበት አግባብ እንዳለ እንመለከታለን። ታዲያ በዚህ የተፋጠነ ስርዓት ውስጥ ጥቅማቸው የሚነካ ሌሎች ሶስተኛ ወገኖች በችሎት ውስጥ ገብተው የሚከራከሩበትና መከላከያዎቻቸውን የሚያቀርቡበት አሰራር ባይኖርም ነገር ግን ፍርድ ቤቱ ያንን ማመልከቻ እንዳይቀበለው ወይም ደግሞ በማመልከቻ ውስጥ የተዘረዘሩ ጉዳዮችን እንዲያሻሽል ሊያመለክቱ የሚችልበት አግባብ እንዳለ እንመለከታለን ማለት ነው። ያም ሆኖ ግን እዚህ ጋር በጣም መጠንቀቅ ያለብን ጉዳይ ይህ የተፋጠነ ስርዓት ተከሳሽ ቀርቦ ሙሉ ለሙሉ መከላከያ ያቀረበበትና መሟገት የሚችልበት አቅም ካለው ይህ የተፋጠነ ስርዓት በቀጥታ ወደ መደበኛ ችሎት ይሸጋገራል ማለት ነው። እንዲሁም ደግሞ ፍርድ ቤት ከአንቀጽ 309 እስከ አንቀጽ 311 ላይ የተደነገጉትን ድንጋጌዎች መሰረት በማድረግ በሚሰጠው የመጨረሻ ፍርድ ላይ ይግባኝ ማለት የሚቻለው በተሰጠው ፍርድ ላይ ብቻ እንጂ በዛ ድንጋጌ ውስጥ የተካተቱ ሌሎች ሐሳቦችና ጉዳዮችን ይዞ ይግባኝ ማለት የሚቻልበት አሰራር እንደሌለ እንረዳለን። በተጨማሪ ይግባኝ ማለት የሚቻልበት የጊዜ ይርጋም 10 ቀን መሆኑን እንመለከታለን። ይህም የ10 ቀን የይርጋ ጊዜ ከማለፉ በፊት ወይም ደግሞ ይግባኙ ከመታየቱ በፊት ማንኛውም አይነት ፍርድ ተፈጻሚ እንደማይሆን በአንቀጽ 306 ተቀምጠው እናገኛለን። ዛሬ የያዝኩላችሁ ይህንን ሐሳብ ነው። ፕሮግራሜን ተከታተላችሁ የምትወዱት ከሆነ ወይም ደግሞ ሐሳቡ ያስተምራል፣ ለሌሎች ይጠቅማል የምትሉም ከሆነ ሼር፣ ኮሜንት፣ ላይክ በማድረግ በዩቲዩብ ቻናልም ላይ በጣም ሰፊ አስተማሪ ፕሮግራሞችን ይዤ ለመምጣት አስቤያለሁ። እንድትከታተሉኝ ስል በአክብሮት የምጠይቃችሁ ይሆናል። አሁንም ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። መልካም ቆይታ